እንግዲህ አሁን በመጀመሪያ ችቦአችንን ልንገዛ ነው። ያው ግቢ ውስጥ የምናበራው ማለት ነው። አሳያችኋለሁ ስንገዛ። ናቲ ደህና ደህና፣ እኔም ደህና ነኝ። እንግዲህ ናቲዬ ማለት ያጎቴ ልጅ ነውና ከስራ አይጠፋም፣ ይተውናል ደግሞ አንዳንድ ያው በእኔ ኃይል። አሁን አሳያችኋለሁ። ስንት ችቦ ነው ናቲ የምንገዛው? በቃ አንድ አቅማችን ነው። ደግሞ የሚገርማችሁ አንድ ችቦ ልክ ሊመሽ ነው ብለው 100 ብር አስገብተውታል። እና አንዷን ለአራት እንሰነጣጥቃታለን እንጂ አይሆንም። አሳያችኋለሁ፣ ጠብቁኝ። እንግዲህ ልንገዛ ስንሄድ እንደዚህ ሰፈራችን ልጆች ቆንጆ አድርገው አዘጋጅተዋል። ሰፈራችን አያምርም? እዩት። ችቦ እንግዲህ ያው መርጬ እንዳልኳችሁ ነው። እዚህ ጋር ዋጋ እየጠየቅን ነበረ። ያው 4 5 አስበን ነበር፣ ተውኩት። ናቱ ውድ ነው የሚባለው። እንግዲህ ያው ችቦአችንን ገዝተናል፣ እናሳያቸዋለን በኋላ ደግሞ ስናበራ። ያው ሁሉም እየገዛ ነው የሚሄደው ችቦና የኛ በዓል ግን ደስ አይልም። በቃ በጣም ነው ደስ የሚለኝ እኔ መስቀል፣ ጥምቀት ምናምን በጣም ደስ ይላልና ሁሉም ልጆች እንደዚህ ተሰብስቦ ብቻ ደስ ይለኛል እኔ በጣም። እና እንኳን አደረሳችሁ ደግሞ በዚህ አጋጣሚ። በመንገዳችን ላይ ሲጨፍሩ አይቼ በቃ አላስችላለኝ። ባህሉ ደስ ስለሚለኝ ቀረስኳቸው፣ ግን በደንብ አላገኘኋቸውም፣ አልተመቸኝም፣ ፈራው። እንግዲህ ችቦአችንን ገዝተን መተናል። አሁን ደግሞ እንግዲህ ዳመራ ችቦ ምንድን ነው የሚባለው ሄጄ ችቦ ሳበራ ላሳያችሁ ነው። እና ልብሴን ቀይሬ ልወጣ ነው፣ አሳያችኋለሁ። እንግዲህ ጎላ ሚካኤል እንዴት እንደምናሳልፍ የጎላ ሚካኤል ልጆች አሳያችኋለሁ፣ ጠብቁኝ። እንዴት ነኝ ጋይስ? አላማረብኝም? በዓል ግን ሲመጣ በቃ የሆነ አብሻ ቀሚስ ሽፎን ምናምን ስለብስ ደስ ይለኛል፣ እንደ ህፃን ልጅ በቃ የህፃንነት ስሜት ያለቀቀኝም እና በጣም ነው ደስ የሚለኝ እንደዚህ ስላችኋለሁ። እንግዲህ አሁን ልንወጣ ነው ከእህቴና ከአጎቴ ልጆች ካልኳችሁ ጋር አሳያችኋለሁ አከባበሩን ምናምን ምን እንደሚመስል። አብራችሁን ቆዩ። የቡና ፍቅሬን ታውቃላችሁ አይደል? ያው ሳልጠጣ አልወጣም ብዬ ቡናን ጨስ እያደረኩት ነው። በዓልም አይደል? እኔ እኮ ቡና በቃ ካልጠጣሁኝ ምግብ ባልበላ ይቀለኛል። ነግራችሁ የለ ሳይመሽ ቶሎ አንድ ስኔን ጠጣ አድርጌ ወደ ደመራ ልሄድ ብዬ ነው። እንዴት ነው ታዲያ? አምሮብኛል? ወደዳችሁ? እንግዲህ ጠብቁኝ እስከምጠጣ። ቆይ ምንድነው እናንተ የምታስቸኩልኝ? ቡና ይጠጣሉ። አመልጠንም አንድ ስኒ ናት። ጓጉታችኋል ማለት ነው? አዎ እኩል በቃ እንሄዳለን። ያመጣችሁ እዚህ ጋር ያለው ያመጣን ላይ ተክልዬ እንሄዳለን እኮ። አንድ ብቻ ልጠጣ፣ ታገሱኝ እስኪ እሺ። ያለሻ ወይኔ ይውልኝ ብቻ ልጆች ገና አያጇቸው ማለት ጉጉታቸው። እኔም እኮ ያው ነኝ፣ ግን የሚገርመው ግን አንድ ሲኒ ሳልጠጣ አልወጣም። ናቲ ምንም ቢሆን አልወጣም። ጥላችሁኝ ትሄዳላችሁ እኮ። ስለዚህ እንዲጠብቁኝ እሺ። እሺ ትንሽ ታገሰኝ። ምን እያረክ ነው? እየተከልክ? አሁን ይዝላል ድንጋዩ? አዎ። እስኪ መጨረሻን እንግዲህ ያለው ሩትስ ምን እያረክሽ ነው?
ድንጋይ ለዳመራ አይ ጉዳችን አይቼ እኮ ይወጥቃል። አሁን አያውቅም። አቤን እርግጠኛ ነህ? አረ ያንቺ ደግሞ ደስ ይላል። መጨረሻችን ያሳየኝ እስኪ እንዳይናድ እስኪ ልቀቀው። ያው የግቢያችን ውሻ እንግዲህ ሰው በሏት በቃ የእኔ እናት ብታዩ ማለት ነው ከሰው ትበልጣለች። ጧት ጧት ትሸኘኛለች ስራ ስሄድ። በቃ ምን ልበላችሁ ነይ እንጂ ወጣ እንዳማለት ሴት በቃ ሽር ጉድ ትላለች እንደ ሰውና ግቢ ውስጥ የሆነ ፕሮግራም ካለ በቃ ትገርመኛለች። ከሰው ነው የምትፈልጠው። አረ እኔማ እንደው ጉዳን አንድ ቀን ለብቻዋ አሳያቸዋለሁ። እውነት በጣም ነው የምትገረሙት። እንዴ በጣም ሩቅ መንገድ ራሱ እኔን እየተከተለች ትሄዳለች። ድመቷ ውሻውን እየጠበቀች ነው እና ሁሌ ነው የሚደባደቡ። ደስ ቀኛልና ላይ ሆና ትሾፋታለች እንጂ ሴት ናት ውሻዋ። እና ከወረደች በቃ ይጣላሉና ያስቁኛል ብታይ። እውነት ሙሉ ግቢውን ነው የሚደርመው። ኧረ ናቲ ጉልበትን ቀስ በል። ኧረ ትችላለህ ግን አይ አንተም ብሎ ሰባሪ መቼም አይሰበር። አግዘው አቤኑ እንዴ ምን ሆነ ቆመ ታየዋለህ። ለሁለት ስበሩት። ኧረ ጎበዝ። አንተ ግን ጎበዝ ናችሁ። እንትን አላችሁት እኮ ይኸው እንትን ብሏል በስርዓት ናቲ ቆሟል። አይገርምም? ጎበዝ እያረጋችሁት ነው ለሁለት። አይ ቃሽ እንዳትረስሽ እንዴ ኧረ አንቺ አይኑን አይ ጎበዝ እንደምንም እርጥብ እኮ ስለሆነ ነው። አቤኑ ናቲ ምን እየሰራችሁ ነው? መስቀል ነው እየሰራችሁ ነው። እስኪ አሃ የቱ ጋር ልታረጉት ነው? አናቱ ላይ አይ ጎበዝ ግን ሲያምር ነው። ጎበዞች ናችሁ። አድናቂያችሁ ነኝ። እናንተ ባትኖሩ ግን ምንድን ነው የሚውጠኝ? እናታ ጎበዝ ማሰባችሁ ራሱ። እስኪ መስቀሉ በደንብ ሊሆን እዩት። ኧረ እኔ አዝናናችሁኝ ግን አሪፍ ነው። ግን አሪፍ ነው ያደረጋችሁት። እውነት መስቀሏ ተመችታኛለች። ግን ይደረጋል እንዴ እንደዚህ? አዎ መስቀል ከሆነ ይደረጋል። እኔ ግን አላውቅም። የሚገርማችሁ አያምራልና ጎበዞች ናችሁ። እሺ ጎበዝ። አሁን እንሂድ በቃ መሸ እኮ እዚሁ ሊያመልጠን ነው ሚካኤል። እሺ እኛ ግቢ ውስጥ እዛ ስንተካክል ሳያመልጠን አይቀርም። እንግዲህ ያው ሚካኤል እየሄድን ነው። ወይኔ አመለጠን መሰለኝ። እናንተ እኮ ናችሁ እንትከል ብላችሁ ናቲ ያምልጠኝና ከእናንተ ራስ አልወርድም። ወይኔ ሳያመልጠን አይቀርም። ግን ወይኔ ደስ ሲል ግን ገና ከውጭ በጣም ነው የሚያምረው። ማርያምን ወይኔ ናቲ አምልጦናል። ሲያምር አያምርም? በእናታችሁ ወይኔ ስማ በጣም ነው የሚያምረው ነው።
ቅድስት እሌኒ የክርስቶስ ፍቅር አንገብግቧት ስለ መስቀሉ ፍቅር ተቃጥላ እናታችን ቅድስት እሌኒ በእግዚአብሔር ፍቃድ ያገኘችበትን ሁላችንም እንደ ቤተ ክርስቲያናችን አስተምሮ ቤታችን ወጥተን ይህንን ታላቅ በዓል አክብረናል። ናቲ ከበራ እንግዲህ ነው የደረስነው። ብዙ አልቆየንም። አሁን ደግሞ የሚቀጥለው ሰፈራችን ዘይደን እናበራለን። ያው ትንሽ አምልጦናል። ግቢው ስተክሉ እኮ ነው እናንተ፣ ግን ደስ ይላል። አሪፍ ላይ ነው የደረስነው። ልክ ደግሞ ከሚካኤል ስንመለስ ገና የሰፈራችንን ችቦ እያበሩት ነው የደረስነው። እዩት፣ ድባቡ፣ ሰው በቃ በጣም ነው ደስ የሚለው። የመሸ ራሱ አይመስልም። በቃ ሙሉ የሰፈራችን ሰው ግልብጥ ብሎ ወጥቷል። እና ያው ሳይበራ ስለደረስኩኝ እዚህ ጋር በጣም ነው ደስ ያለኝ። የሚካኤል ስላመለጠኝ እዚህኛው ላይ ደርሻለሁ ማለት ነው። እዩት፣ አያምርም? አንቺ ጋር የምመጣው ቆይ ልከተልሽ። አይ ችግር የለውም። ሰው አየሎ ማራይ ዘይደ አየሎ ሜ ደስ ይላል። እኔም አቃጥሎኛል። ዋጣው በጣም ነው ደስ የሚለው።
እናቲ ምን ይመስላል? እንዴት ነበረ ደመራ? አሪፍ ነበረ። አቤኑስ አሪፍ ነው። ፊታችሁ ተለበለባ። በቃ እንሂዳን። በቃና ደመራ ብርሃን እያበራች ነው። የሚገርም ነው እኮ ቤትኩበት እኔ እየተከተለች ነው። ኧረ ግን ውሻ እኮ በቃ ከሰው በላይ ነው። እያት በቃ እያሸተተች እንዴት እንደምትሆን ዝም ብላችሁ ያት በቃ ብደበቅ ምንም ቢሆን በቃ ትከተለኛለች። ያው በቃ ከአመት አመት አብራ ነው የምታበረው። ጥምቀትም አብራ ትወጣለችና እኔ በጣም ነው የሚገርመኝ። ሰውን ላይ እያስበረገገቻቸው ነው። እንግዲህ የግቢያችን ደመራ ደግሞ ይሄን ይመስላል። እነ ናቴ የሰሩት ያምራል። ምንድነው እናንተ ዘምሩ እንጂ ባሌ ምን ተሰማሽ በደመራው? በጣም ደስ ብሎኛል። ጎበዝ ነኛ። በጣም እኔ እኮ ነኝ የሰራሁት። በጣም ለአመቱ ያደርስሽ። አሜን አሜን። ናቲ ነው የሰራው። ለማንኛውም ኧረ ናቲ አይደለም እና ቤሌ ዘመን ስንት ሰዓት ሙሉ አንዴ። ኧረ ናቲ ማለበት አንዴ ድንጋይ እንደ ምን ስንፈል ሸመጥ። ኧረ ናቲ ነው በንጽህና ተጽፋለችና በንጽህና በንጽህና ተጽፋለችና በንጽህና በንጽህና ተጽፋለችና በንጽህና በንጽህና ተጽፋለችና እንደ ወይን እንደ ዘለላ እንደ ወይን እንደ ወይን እንደ ዘለላ ስምሽ የጣፈጠ ታምርሽ አማረ ስምሽ የጣፈጠ ታምርሽ አማረ ያማረ ኪዳነ ምሕረት ያማረ ኪዳነ ምሕረት እንደ ወይን እንደ ወይን እንደ ዘለላ እንደ ወይን እንደ ወይን እንደ ዘለላ ስምሽ የጣፈጠ ታምርሽ አማረ ስምሽ የጣፈጠ ታምርሽ አማረ ያማረ ኪዳነ ምሕረት። እንግዲህ ውድ የሳንታቲቭ ተመልካቾች የዛሬ የደመራ ብሎግ ይህን ይመስል ነበር። እንዴት አያችሁት? እኔ ያው በጣም ደስ ብሎኛል። ጥሩ ጊዜ ነበር ያሳለፍኩት። እንግዲህ እንደተለመደው ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ እላለሁ። በጣም ነው የምወዳችሁ። እንግዲህ ይህን ይመስል ነበር። ቻው